got him before he got me እነርሱ ለምሳ ሲያስቡንኛ ቁርስ አደረግናቸው ይሉትን ያስታውሷል። ውስጣዊ ይዘቱ ደግሞ ሳይቀድመኝ ቀደምኩት መሆኑ ነው። ሁለት ጊዜ ሊገድለኝ ሞክሮ ነበር፣ እኔም ለመጀመሪያ ጊዜ ያገኘሁት አሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ። በወደቀ ዛፍ ምሳር ይበዛዋል ይሏል አበው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በመግቢያ የተጠቀሙትን አሉ ሳይቀድመኝን የቀደሙት ያሉት ፕሬዚደንቱ ሶስት ወታደሮቻቸውን በኢራን ያጻፋ ጥቃት መገደላቸውን ማስታውቀዋል። እስራኤል በኢራን ከባድ ጥቃት ዜጎቿ ከተገደሉባት በኋላ በቴህራን እምብርት ከባድ የተባለ ጥቃት መክፈቷ ተሰምቷል። ኢራን ሚሳይሎቿን አስወንጭፋ በእስራኤል ትምህርት ቤት ምኩራብና የቦምብ መጠለያዎችን መምታቷ ተገልጧል። በዚያ የኢራን የሚሳይል ጥቃትም የበርካታ ሰዎች ሞት መመዝገቡን የሰማው። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው የኢራን ጠቅላይ መሪ አያቶላህ አሊ ካማኒና ከፍተኛ ባለስልጣናት ስብሰባ ላይ እንዳሉ የተገደሉበት የስለላና የዘመቻ ሚስጥር ይፋ ሆነ። የመሪውን ግድያ ለመበቀል የሀገሪቱ አብዮታዊ ዘብ በመካከለኛው ምስራቅ ሀገሮች ሰፊ ጥቃት መፈጸሙ ሲነገር የአሜሪካ ወታደሮችን ጨምሮ በርካታ ሰዎች መገደላቸው ታውቋል። የኢትዮጵያና ኤርትራ ዜጎችም ከተጎዱት መካከል ናቸው። አሜሪካም ቢሆኑ ኢራን ላይ የጀመሩትን መጠነ ሰፊ የሚሳኤልና የአየር ላይ ጥቃት አስፍተው እያካሄዱ ይገኛል። ትናንት ከሰዓት በፊት የወጣ አንድ መረጃ ኢራን አንድ አደገኛ ሚሳኤልን ወደ እስራኤል ያስወነጨፈች መሆኑን አመላክቷል። የእስራኤል መከላከያ ኃይል ከሰዓት በኋላ ባጋራው አንድ መረጃው ኢራን እያስወነጨፈች ባለው ሚሳኤል ላይ አንድ አደገኛ ተቀጣጣይ ቦምብ ሳትጠቀም እንዳልቀረች አመላክቷል። ቦምቡ ክላስተር ባለስቲክ ሚሳኤል እየተባለ የሚጠራ ሲሆን ቦምቡ በሚሳኤሉ ጫፍ ላይ እንደሚገጠምም ተነግሯል። ሚሳኤሉ ከተወነጨፈ በኋላ ሽቅ ወደ ሰማይ ተኩሶ የበግ ቅርጽ በመስራት ተመልሶ ወደ ከርሰ ምድር ይገባል። ፍንዳታው የሚጀምረው ከዚህ በኋላ እንደሆነም ይነገራል። በሚሳኤሉ ጫፍ ላይ የተገጠመው ተቀጣጣይ ቦምብም አንድ ሳይሆን በውስጡ በርካታ ቦምቦችን አቅፎ ያዘ እንደሆነ ይነገራል። እናም ከተተኮሰ በኋላ ኢላማ ወዳደረገው ቦታ በጥልቀት ወደ ምድር ታች ክፍል ከገባ በኋላም እየተቀጣጠለ መፈንዳት ይጀምራል። በዚህም ሚሳኤሉ ውስጡን እየቆየ ከመፈንዳቱ በተጨማሪ ፍንዳታውም ሰፊ ቦታ የሚሸፍንበት ሁኔታ አለ። የክላስተር ቦምብ የተገጠመለት ሚሳኤል ታዲያ በውስጡ እያንዳንዳቸው 2.5 ኪሎ ግራም የሚመዝኑ 20 ያክል ትናንሽ ቦምቦችን እንዲይዝ የሚደረግም ነው። ዋና የሚሳኤል ፍንዳታ ሲከሰትም እነዚህ ትናንሽ ቦምቦች እስከ 8 ኪሎ ሜትር የሚደርስ ራዲየስ ስፋት ላይ ተበታትነው ከፍተኛ ጥፋት ያደርሳሉ። እስራኤል ይህን መሳሪያ እንድትተኮስባት ብታሳውቅም ስላደረሰው ጥፋት ግን የተባለ ነገር የለም። መሳሪያው ግን እጅግ አደገኛ እንደሆነም እየተነገረ ይገኛል። ከሚያደርሰው ጥፋት አንጻር ክላስተር ቦምብን በጦርነት መጠቀም የተከለከለበት ሁኔታ እንዳለ ይነገራል። ኢራን በመካከለኛው ምስራቅ የአሜሪካን የጦር ሰፈር በሚያስተናግዱ የአረብ ሀገራት ላይ ጨክናለች። ባህሬን፣ የተባበሩት አረብ ኤሚሬት፣ ኳታር፣ ሳውዲና ኩዌት የእስራኤል የጦርና የሚሳኤል ዱላዎች ካረፉባቸው ሀገራት መካከል ይጠቀሳሉ። ነገሮች እየቆዩ ሲመጡ በተባበሩት አረብ ኤሚሬትስ ላይ የሚያርፈው የኢራን ወታደራዊ ዱላ በርቱ ታይቷል። የአገሪቱ ዋና ከተማ አቡዳቢና የቢዝነስ ከተማዋ ዱባይ ከባድ ሊባል የሚችል የኢራን የድሮና የሚሳኤል ጥቃትን አስተናግደዋል። የዓለም አቀፍ ኤርፖርትና የዱባይ የዓለማችን ግዙፍ ህንጻ ቡርጅ ከሊፋ የኢራን የድሮን ጥቃት ሰለባ የሆኑበት ሁኔታም ታይቷል። በዱባይ ዝነኛ የሰው ሰራሽ ደሴት ፓልም ዱሜራ በሚገኘው የፌርሞንት ሆቴል ላይ የኢራን ሚሳኤል ጥቃት ማረፉ የሚያሳዩ ተንቀሳቃሽ ምስሎችም ወጥተዋል። ኢራንም ገና መቻያችሁና ይህ ምጡ የመጀመሪያ ነው እያለች ትገኛለች። ጦርነቱ አንድ ብላ የጀመረችው እስራኤል ስትሆን የእስራኤል ሚሳኤሎች ላንቃቸውን ከፍተው የጥቃት ዝናባቸውን በኢራን ዋና ከተማ ቴህራንና በተመረጡ የኢራን ከተሞች ላይ ያዘነቡ። ጥፋቱ ፋታ የሚሰጥ አልነበረም። እስራኤል የጥቃት ኢላማ ከመሆኗ በፊት ቀድማ ማጥቃት ወይንም ፕሪሚቲቭ ስትራይክ በሚለው መርህ መሰረት ሳልቀደም ልቅደም በሚል አስቀድማ ጥቃቱን የጀመረች መሆኑን አሳውቃለች። ጦርነቱ አንድ ቀን በሆነ ሰዓት ላይ ሊጀመር እንደሚችል ከበቂ በላይ በርካታ አመላካች ሁኔታዎች ነበሩ። ከምንጊዜውም በላይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ እየተመላለሱ ደጋግመው ከፕሬዝዳንት ዶናልድ ትራምፕ ጋር ይመክሩ እንደነበር ይታወቃል። የዚሁ የሁለቱ መሪዎች ዋነኛ ምክክር አጀንዳ ደግሞ ኢራን ነበረች። ትራምፕ ለሁለተኛ ጊዜ ተመርጠው ስልጣን በያዙ በአንድ ዓመት ጊዜ ውስጥ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለ6 ጊዜያት ያክል ዋሽንግተን ተመላልሰዋል። መለለሱ ሁለት ዋና ዋና ጉዳዮች ላይ ትኩረቱን ያደረገ እንደሆነም ሲነገር ቆይቷል። አንደኛው ኢራን ስትሆን ሌላኛዋ ደግሞ ጋዛን የሚመለከተው ጉዳይ ነበር። Don't forget, we made the plan possible by taking out Iran. And speaking of Iran, I hope they're not trying to build up again, because if they are, we're going to have no choice but very quickly to eradicate that build up. በኢራን ላይ ጥቃት ከመጀመሩ በፊት የድርድር አጀንዳ የነበረው የኢራን ኒውክሌር ብቻ ነበር። ኢራንም ቢሆን ከሰሞኑ ከአሜሪካ ጋር ጄኔቫ ላይ ከአንድም ሁለት ጊዜ ስትደራደር ከምንጊዜውም በላይ በተለሳለሰ አቋም ላይ እንደነበረች ዘገባዎች አመላክተዋል።
በመሃል ግን እስራኤል አዲስ የመደራደሪያ ሐሳብን ይዛ በቃለች። ይሄ የመደራደሪያ ሐሳብም ድርድሩ ከኢራን ኒኩለር በተጨማሪ በኢራን ሚሳኤሎች ላይም ጭምር መካሄድ አለበት የሚል ነበር። ይሄም ኢራን አሁን ያሏትን ሚሳኤሎች በርቀት የመምታት አቅም ማሳጠርና መወሰን አለባት የሚል ነበር። እዚች ነጥብ ላይ ኢራን የሚዋጥላት አልሆነም። እናም አሁንስ በዛ በቃይ ስትል አሳወቀች። Now, the Israeli Prime Minister Benjamin Netanyahu is holding a meeting with President Donald Trump in the White House. Negotiations